እሺ ጋይስ ይሄኛው ደግሞ ኢንሰርት አት ዘ ቢጊኒንግ ነው ማለት ኖዳችን መጀመሪያ ላይ ዳታን ቅድም የሰራ ነው። ዳታ ሙሉ ምን ማድረግ ነበረ? ሙሉን ዳታ ዝም ብለን ፕሪንት ማድረግ ወር አውትፑት ማውጣት ነበረ ዳታዎቹ ሙሉ ያሉን ቫልዩዎች። አሁን ግን እኛ የፈለግነው ምንድነው? አዲስ ዳታ ይሆን አዲስ ዳታ መተን እነኚህ ዶቶች ማለት ኖዶች መሃል ፊት ለፊት ላይ አድ ማድረግ ነው ማለት የፈለግነው። ስለዚህ ምንድነው የምናደርገው? አሁን ማወቅ ያለባችሁ ቅድሙ ካልገባችሁም በደንብ ተከታተሉ። እነኚህ ዳታዎች አሉ። ይሄ ዳታ ነው። ይሄ ደግሞ ኔክስት ፖይንተር ነው። ይሄ ዳታ ነው። ይሄ ደግሞ ኔክስት ፖይንተር ነው። ይሄ ኔክስት ፖይንተር ወደዚህ ይጠቁማል። ኔክስትን ስትጠሩት ይሄን አዲሱን ዳታ ይጠቁምላችኋል። ይሄን ኔክስትም እዚህ አዲስ ዳታ እና ኔክስት ነው። ስለዚህ ሁሌ ማን አለን? ሄድ የሚባል አለ። ሄድ የሚባል ፖይንተር አለ። የግሎባል ፖይንተር ሁሌ ወዴት ነው የሚጠቁመው? ወደዚህ ነው የሚጠቁመው። ግሎባል ፖይንተር ሁሌ ይሄ ፖይንተር ወዴት ነው የሚጠቁመው? ሁሌ ወደ መጀመሪያው ኖድ ነው የሚጠቁመው። ወደ መጀመሪያው ኖድ እንዳትረሱ። እዚህ ጋር ያደረግነው ማለት ነው። ሁሌ ወደ መጀመሪያው ኖድ ይጠቁማል። ይሄ ሄድ ወደ መጀመሪያው ኖድ ነው የሚጠቁመው። ስለዚህ እኛ አዲስ ዳታ ስናስገባ ምንድነው ማድረግ ያለብን? ዳታ ስናስገባ ሄድ ሁሌ ወደ መጀመሪያው ስለሚጠቁም አዲስ ዳታ እዚህ እናስገባና ይሄንን ሄድ ወደዚህ እንዲጠቁም እናደርገዋለን። ስለዚህ ይሄን ወደዚህ እንዲጠቁም እናደርገዋለን። ከዛ ይሄ ደግሞ አዲሱን ኖድ ደግሞ ኔክስት ደግሞ ወደዚህ እንዲጠቁም እናደርገዋለን ማለት ነው። ስለዚህ ምንሰራው ምንድነው? ዳታውን ኢንሰርት ስናደርግ አሁን አዲስ ዳታ የምንቀበለው ቫልዩ አለ። ይሄን ቫልዩ ደግሞ ምን እናደርገዋለን? ኢንሰርት እናደርገዋለን እዚህ ውስጥ ቫልዩ ሲላክልን ቫልዩ ከተላከልን በኋላ አዲስ ኖድ እዚህ ጋር እቺ አዲስ ኖድ ክሬት ማድረግ ማለት ነው። ኒው ኖድ ክሬት ማድረግ ማለት ነው። ከዛ አዲስ ኖድ ክሬት አደረግን። ስለዚህ ክሬት እናደርግ ምን ነው የቱ ጋር እንደሆነ አይታወቅም። ክሬት እናደርጋለን። ክሬት አደረግን። ከዛ ዳታ እና ኖድ አለ። ግን እኛው ምንድነው ማድረግ ያለብን? የመጀመሪያ ዳታ እንዲሆን መጀመሪያው ኢንሰርት አት ዘ ቢጊኒንግ እንዲሆንልን ምንድነው የምናደርገው? ይቺ ሄድ ወደዚህ ሳይሆን ወደዚህ እንዲጠቁም ነው ማድረግ ያለብን። ከዛ ይሄ ኔክስት ደግሞ ወዴት እንዲጠቁም ነው? ወደዚህ እንዲጠቁም ነው ማድረግ ያለብን። ስለዚህ ምን እናደርጋለን? ኒው ኖድ እቺ ፖይንተር እቺ ኒው ኖድ ኖርማሊ እቺ ኒው ኖድ አዲስ ኒው ኖድ ምን ነች? ፖይንተር ነች። ስለዚህ ኒው ኖድ አለች። እቺ ኒው ኖድ ወዴት ትጠቁማለች? ኖርማሊ ወደዚህ ይጠቁመች ነው። ወደዚህ ይጠቁመች ነው። ስለዚህ ኒው ኖድ ኦፍ ዳታ ኒው ኖድ ወደሚጠቁምበት ስፍራ እዚህ ነው የሚጠቁመው። እዚህ ቦታ ዳታ ማን እዚህ ጋር ነው። ይሄን ስፍራ ማን ሰጣው? የተላከልንን ቫልዩ እናስገባበታለን። የት ውስጥ እናስገባለን? ዳታ ውስጥ አስገባን። ጨረስን። ከዛ ቀጥሎ ምን እናደርጋለን? ይሄ ሄድ ይኸውላችሁ ኒው ዶት ኔክስት የት አለ? ይሄ ነው ይሄ። ስለዚህ ሄድ ወደዚህ ጠቁም ነበረ። አንተ ምን አብረኸኝ ጠቁም እያለው ነው። ይሄ ኔክስት እቺ ነች ኔክስት። ኒው ኖድ ኔክስት ማለት ይሄ ነው። ስለዚህ ይሄ ሄድ እኔ እየጠቆምኩ ነበረ። እኔ ወደዚህ እየጠቆምኩ ነበር። ከዛ ይሄ ደግሞ ና አብረኸኝ ጠቁም እያለው ነው። ስለዚህ አብረው ይጠቁማሉ ማለት ነው። እዚህ ፓርት አስተውሉ። ከዛ ይሄ ወደዚህ ይጠቁማል። ከዛ በኋላ መጥቶ እቺ ኔክስት ወደዚህ ትጠቁማለች፣ ወደዚህ ትጠቁማለች ማለት ለምን? ወደዚህ ይጠቁማል፣ ወደዚህ ሙሉ ይጠቁማል ማለት ነው። ከዛ በኋላ ደግሞ ምን እናቋርጣለን? ይሄን ደግሞ አቋርጠን ማድረግ አለብን። ወደዚህ እንዲጠቁም ነው ማድረግ አለብን። ወደዚህ ማለት ወደ አጠቃላይ ወደዚህ ዳታ እንዲጠቁም ነው ማድረግ አለብን። ስለዚህ ምን እናደርገው? ኒው ኖድ ወዴት እየጠቆመ ነበረ? ወደዚህ እየጠቆመ ነበረ። ከዛ ለማን ይሰጠዋል? ለሄድ ይሰጠዋል። ና ሄድ አንተም ና እዚህ ጠቁም ይለዋል። ስለዚህ ምን ያደርጋል? ወደዚህ ይጠቁማል ማለት ነው። ስለዚህ መጨረሻ ኢንሰርት አት ዘ ቢጊኒንግ ሁሌ ማቀለባችሁ አራቷን ስቴፕ ከጻፋችሁ ኢንሰርት አት ዘ ቢጊኒንግ ኢንሰርት አደረጋችሁ ማለት ነው። በቃ አራቷን ስቴፕ ምንድነው? ኒው ኖድ ክሬት እናደርጋለን። የታል ክሬት የሚደረገው? እዚህ ጋር ኒው ኖድ ክሬት ይደረጋል። ከዛ ቫልዩ እንሰጠዋለን። ኒው ኖድ ኒው ኖድ ነው የምትባለው። ኒው ኖድ ፖይንተር ነች። ኒው ኖድ ወደሚጠቁምበት ቦታ ዳታ ቫልዩዎች የተቀበልነውን ይሄ ከፋንክሽን የሚላክ ነው የተቀበልነውን እዚህ እናስቀምጣለን ማለት ነው። እሱ እናስቀምጣለን። ከዛ በኋላ ሄድን ደግሞ አቋርጠን ይሄ ደግሞ ወደዚህ እንዲጠቁም እናደርጋለን። ከዛ ሄድን ደግሞ ወደዚህ እንዲጠቁም እናደርጋለን ማለት ነው። ስለዚህ በአጠቃላይ ኢንሰርት አት ዘ ቢጊኒንግ ይሄን ይመስላል ማለት ነው።